አሹና መቅደስ ሳሎን ቁጭ ብለው ስለነበር አሹ መቅደስን እዩልሽ የኔ ውድ ምንም አትጨናነቂ እሺ፣ ምንም ነገር እንዳታስቢ እሺ፣ ግን ደግሞ ህይወቴን እንዳትበጠብጩ፣ ሰላምን ተያት፣ ማውራት ከፈለግሽ ከኔ ጋር ታወሪያለሽ እሺ ይላትና ጥሏት ይሄዳል። እናም በዛን መሀል መቅደስ በጣም ትናደዳለች። አሁንስ በዛ፣ በቃ ይበቃኛል፣ መናገር አለብኝ ትልና ስልኳን አንስታ ወደ እስቄል ጋር ስደውል እስቄል ደግሞ ስልኩን አንስቶ እባክህን የሆነ መንገር ያለብኝ ነገር አለ፣ ስለኔም ሆነ ስለ ወንድምህ ስላለው ነገር ሁሉ እውነታውን እንድታቅ ፈልጋለሁ ስትለው እስቄል ደግሞ መስማት አልፈለግም። አንቺ የእህትሽ የዛች የሰላም እህት ነሽ፣ ስለዚህ ከአንቺ ምንም ነገር አልፈልግም፣ ምንም መልካም ነገር እንደማታወሪኝ አውቃለሁ ይላታል። እሷም እባክህ እስቄል አንዴ ብቻ አዳምጠኝ አንዴ ብትለው እሱ ግን የመስማትም ሆነ የማናገር ምንም ነገር አልፈለገምና ስልኩን ይዘጋባታል። እሷም በጣም ትናደድና ስልኩን ዘግታው ትነሳለች። በዛ መሀል አሹ ወደ ኪችን ሄድና ትጂን ቡና ፌዬ ለሰላም ሲላት እሽትልና ሰላምም ቡና ፈልታ አቀረበች። እናም ቅጁ ስኒው ላይ ይላታል። እዛ ቆሞ አልገባኝም ምንድን ነው ስትለው አንቺማ ባለፈው ስጫትና የሆዷን ታስወጣው ብልሽ እየተልፈሰፈስሽ እዚህ ያደረሽው፣ ስለዚህ እኔ ራሴ እሰጣታለሁኝ ቡና ላይ ጨምሬ ነው ሰጣት ሲላት ትጂ ግራ ገባት። በቃ ቡናውንም ላለመቅዳት መፍትሄ ይሆናል ብላ አሰበች። ግን ደግሞ እየጮኸባትም ቢሆን ቡናውን እንድትቀዳ ያስገድዳታል። ትጂ ግን በፍጹም ጨክና ቡናውን መቅዳትም አልፈለገችም። ቆይ ይኸውልህ አሹ እኔ ምልህ ቆይ የምትፈልገውን ነገር አግኝተሃል አይደለ ከአቤል? ለምንድን ነው ይሄንን ምንም የማያውቅ ልጅ የምትገል ስትለው አንቺ ምንም አያገባሽም፣ የአቤል ነገር አክተሟል። ከዚህ በኋላ ስለ አቤልም ከሆነ ደግሞ ከፈለኩኝ መግደልም የፈለኩትን ነገር ማድረግ እችላለሁ ይላታል። ትጅም እባክህን ይኸውልህ አሹ ስትለው ምንም ነገር ካንቺ መስማት አልፈልግም፣ ዝም በይ አንቺ ምን ትመስላለች? ሰራተኛ እኮ ነሽ፣ ልትሰሪ ነው የመጣሹ እንጂ ከኔ ጋር እኩል ልትመላለሽ አይደለም። እናም እያልኩሽን ነገር ዝም ብለሽ ትቀጇዋለሽ፣ አቀችውም ሲላት እሺ ቀደዋለሁ፣ ግን ቆይ ለምን ትሰጣታለህ ስትለው እሺ እኔ ላምጣላት አንተ ሂድ ስትለው በፍጹም እኔ ራሴ ነኝ ይሽላት የምሄደው፣ በይሽ ዞር በይ ራሴ ቀደው የለ እንዴ አንቺን ምን አስለመነኝ ሲል ገፍተር ሲያደርጋት ትጅም ቆይ እኔ ቀደዋለሁ እባክህን እንዳጨምርበት እያለች ብትለምነው አሹ ግን በፍጹም መስማት አይፈልግም። ሆዷ ውስጥ ያለውን ልጅ ማስተፋት ነው የምፈልገው። እንኳን ልጁን ሰላምንም ቢሆን ጥቅሜን እስከማገኝ ድረስ ነው እንጂ አልፈልጋትም፣ አውጥቼ አሽቀንጥሬ ነው የምጥላት ይላታል። ሰላምም መኝታ ቤት ቁጭ ብላ እየጠበቀችው ነበር። አቤል ደግሞ ሳሎን ነበረ። እናም በዛን መሀል እሱም ያንን መድኃኒት ያስተካክልና ቡናው ላይ ጨምሮ ይዞላት ለሰላም ወደ መኝታ ቤት ይሄዳል። መኝታ ቤት ከሄደ በኋላም ሲሰጣት ሰላምም ውዬ አሹዬ ይህኔ ውድ ባል አመሰግናለሁ፣ ቡና እንዳማረኝ ማን የነገረህ ስትለው እያመሰገነች ቡናውን ለመጠጣት ስትዘጋጅ ትጂ እየሮጠች መኝታ ቤት ትሄዳለች። አንቺ ቆይ ምን ሆነሻል? ያመሻል እንዴ? ምን እዚህ ሰው መኝታ ቤት ስሎ ያስገባሻል? እኛ ነጻነታችን ነው የምንፈልገው። ምን አገባሽ አንቺ ወደዚህ የመጣሽው? በውጪ ሲላት አይ አይደለም እኮ ምንድን ነው እሱ ምን ላምጣ ስያለች እየተንቀጠቀጠች ስታወራ የሚሰማት የለም። ሰላምን በበኩሏ ታወራታለች፣ ትሰድባታለች። ሀሹም እንደዚሁ እየፈለጋቸውን ቃላቶች መወርወር ጀመረ። ትጅም ግራ ተጋብታ ልክ ስኒውን አንስታ ሰላም ወደ አፏ ስትል አይ ቆይ እኔ ላፍላልሽ እኔ ላምጣልሽ ብላ ስኒውን ስትቀበላት ቡናውን ሁን ብላ መሬት ትደፋዋለች። አሹ በዛን ሰዓት በጣም ይናደድና አንቺ ልጅ ቆይ ያምሻል እንዴ? ግን ምንድነው የምትይው? ውጭ ከዚህ መኝታ ቤት ምን አገባሽ አንቺና ነው ቡናውን ትደፋባታለች እንዴ ሲል ቆይ ግን ልጅቷ ምን ሆና ነው ያማታል? በለ ጤነኛ አይደለች እንዴች ልጅ ስትል ሰላምም ለሀሹ ትናገራለች። ምን አቅላታለች ቀልበቢስ ምን አባቷ ያንቀጠቅጣታል ደግሞ ምን ሁና ነው ሲል ሲናገራት አሁን ውጭ ከዚህ መኝታ ቤት ይልና ያባረራታል። ትጅም እሺ ብላ ወደ መኝታ ቤት ትሄዳለች። በዛን መሀል መቅደስ አቤልን ወደ ውጭ ተወጣና አቤል ውጭ ቁሞ ስለነበር ታናግረዋለች። አቤል እባክን አጎቴ ታውቃለህ ያለውን ነገር አውቃለሁ፣ እኔም እርግጥ ጥሩ ስሜት ላይ አይደለህም፣ ግን ደግሞ ይኸውልህ ሰላምን ልንታገሳት
አይገባም። ሁሉንም ነገር ሰላም ማወቅ አለባት። ስለ ሀሹም ያለውን ሁሉን ነገር ማወቅ አለባት ስትለው ትጠይቀዋለች። እና እኔ ምን አገባኝ ታዲያ ይሆነኛል ብላ የገባችበትን እኔ ምን አስመለክቶኝ ነው ከእሷ ጋር የምነጋገረው ሲል አይደለም እባክህን፣ እሷ ምንም የምታውቀው ነገር የለም። ዝም ብላ ገብታ የተደረገመችበት እና በኋላ ጸጸት ይሆንብናል። እባክህን አቤል ተረዳኝ፣ አግዘኝ እባክህን፣ ሰላምን ከዚህ ሁሉ ጉድ ማውጣት አለብን ስትለው እሺ ምንድነው ማድረግ ያለብን ታዲያ? አሁን እኔ እኮ ባናገራት ሰላም አትሰማኝም ታውቂያለሽ። ስለዚህ እኔ ምን ማድረግ አለብኝ? እባክሽን ተይኝ ቅድስት እባክሽን እኔ ኑሮ ራሱ አሁን ፈተና ሆኖብኛል፣ እንኳን እሷን ተጨምራ። ስለዚህ ምንም ነገር አልፈልግም ሲል ይመልስላታል። መቅደስም ግራ ተጋብታ እሷ ሰላምንም ስታዋራት አንቺ አያገባሽም፣ እኔ ለረጅም ጊዜ በትዳሩ አለም ኖሬያለሁ፣ አንቺ ስለ ትዳር የምታውቂው ታሪክ የለም። ስለዚህ አርፈሽ ተቀመጭ መቅደስ፣ በቃ እኔ ስለ ሀሹ ምንም እንድትነግረኝ አልፈለግም፣ ሀሹን ጠንቀቂ አውቀዋለሁ ብላ ሳምናታለች። ስለዚህ ምንም ነገር ብትነግራት መቅደስ ሰላም አትሰማትም። በድጋሚ ያንን ቡና አፍልቶ ሀሹ ሲወስድላት ያንን ቡና መድኃኒቱን ጨምሮ በዛን ሰዓት አሁንም ይቺ ሴትዮ በቃ ዛሬም ቡናውን ጠጥታ ልጁን ሊያስወርድባት ነው። አይድል የመከራዬ ስትል አሁንም ተመልሳ ሄዳ የሰላምን ቡና እንዲሁ ትደፋባታለች።